የሞከርን ነው ከራችሁት አልጫ ማለት በጣም ቀይነሽ ለማለት ፈልገ ማንንም ጋር ድድሽን ታሰጫለሽ አንዱ ይመጣና በጠረባ ይዘረግፈኛል አንደኛው ይመጣና ደግሞ አናቴን በድንጋይ ከፍለዋል አራምላኪ አረባከተው እኔ ሁሉ ጸብ ከጸብር ከዳቁ ቆይቻለሁ ይሄ በቃ ጸብ ትቻለሁ ማሚ እስክትመጣ እየጠበኳት ነው ምንድነው አትናገሩ ምን ሳርዬ በኔ አትጨክና ሴጣን እኮ አሳስቶኝ ነው ሴጣን ስትል ትንሽ አታፍርም እንዴ አንተ ምን እኮ ላንተ ነበር መከራከረው አታፍርም ጓደኛዬን አልጋ ላይ ተስመጣ እናት ያልገለ እኮ ሴጣን እኮ ነው ያሳሳተኝ በዛ ላይ እናትሽ ጥላኝ እንደሄደች ታውቂያለሽ አይደለም ዝም በል በቃ ዝም በል ተወኝ በቃ ልጅ እባክሽ ተረጋጊ ምን ሆንክ ደግሞ ትለኛለች እንዴ ያየሽኝ አይደል እንዴ ገንገበት ምን በት ምን ሆነህ ነው ገፈተርከኝ እኮ ደግሞ ገና ከዚህም በላይ ባረግሽ ደስ ይለኛል ይሄኝ እስቲ ቃና በይና የኝ እያየሁ እኮ ነው እሺ ምንድነው አሰሪ ምንድነው የምትይኝ ባንቺ ምክንያት ነው እንደዚህ ሆንኩት እንዴ ማለት እሺ አልገባኝም አንቺማ እንዴት ይገባሻል ለምን ይገባሻል ገንገበት አይደለሽ እንደነገርኩሽ አንቺ እየሄድሽ ከማንንም ጋር ድድሽን ታሰጫለሽ አንዱ ይመጣና በጠረባ ይዘረግፈኛል አንደኛው ይመጣና ደግሞ አናቴን በድንጋይ ከፍለዋል እንዴ አንተ እንደዚህ መሆን እኔ እንዴት ደስ ይለኛል ያመሃል እንዴ ቆየሁኝ እኮ ባንቺ ምክንያትማ እንደዚህ ሆንኩኝ ወይኔ ሰለሞን ስንቱ እግሬ ላይ እንደማይነጠፍ ስንቱ እንደ ሽቁጥቁጥ እንደማይልልኝ አንቺ ላይ ጣለኝ ሆ በል በኋላ ስትረጋጋ እናወራለን በጥፊ እንዳልወለውልሽ ኤክስኪውዝ ሚ እኔ እኮ ሊያ ነኝ ማመሰልኩ ለራሴ ብዙ ጦስ ውስጥ ነው ያለው ጭራሽ አንተ ነኝ ታመናጭቀኛለህ ኤክስኪውዝ ዩ ይሄ ለምን አልወሏቱኝም ስትፈልጊ እኔ ባንቺ ምክንያት እንደዚህ ሆኜ ጥለሽኝ ስቴጅ ትንሽ አታፍሪም እንዴ እና ጎንብሼ ልሂድ ልቀቀኝ ወደዛ ስሚ ሰለሞን እባላለሁ እሺ ያወቅሽኝ አልመሰለኝም አንተ ጋኔ ያለብህ እንዴ ልቀቀኝ አዎ በደንብ ነው ያለብኝ ከዛ ከማይረባ እንስራ ጋር ስገለፍጭ ሳይሽ አይደለም ጋኔሌ ነፍ አጋንንቶቼ ይመጣሉ እየሰማሽኝ ነው እኔ ምን አደረኩ እንዴ ቦርሳዬ ልቀበል እኮ ነው ሶሪ ኧረ እባክሽ ለዛ ነው እንደዚህ ደብድቦ ይላከኝ ሰምኛለሽ ከዚህ በኋላ አይደለም ቦርሳሽ ነፍስሽ እንኳን በእጁ ብትሆን አበራችሁ ላያችሁ አልፈልግም እሺ ሰምቻለሁ በቃ ልቀቀኝ ሰምኛለሽ ይሄ የመጨረሻ ማስጠንቀቂያ ነው እሺ እሺ በቃ እንዴ አንተ ያማል እንዴ ልገለኝ ነው እንዴ ከሱ ጋር ከማይሽ ብገልሽ ይቀለኛል እንዴ ከሱ ጋር ግልጽም ካላችሁ እዛው ጨርሱ በቃ እኔን ተፋታኝ እውነቴን ነው የምልሽ አንቺ የሶንሽ ከማይ ሁለታችሁንም ገድዬ እጄን ለፖሊስ ብሰጥ ይቀለኛል ገድዬ አው ነይ አና አባቴን ገደልኩት እኮ ወይኔ ጉድ ይፈላ ወይኔ ጉድ ሳሪ ቆይ ተረጋጊ ላይ ሞት እኮ ይችላል ቆይ እንዴት እንደዚህ ያደረግሽ እሱ እኮ ነውር የማይቀር ሰይጣን ቆራጭ እኮ ነው ክፉ ሞት ነው የሚገባው በቃ ልታሰር ነው እኮ አባቷን ገደልሽ ነው ሊተቃቆሙብኝ እኮ ነው ወይኔ ጉድ ሳሪ እባክሽ እንደዚህ አትሁኚ ከኔና ካንቺ ውጪ ማንም ያየ የለም በቃ ሚስጥሩ ነው ይቀራል ከሰው እንኳን ብደበቅ ከሊኔ እንዴት እደበቃለሁ ወንጀለኛ እኮ ነኝ አንቺ ወንጀለኛ አይደለሽም ከሞተን በራሱ ጥፋት ነው በቃ እስኪሞት ድረስ ሚስጥሩ ነው ይቀራል አሁን እሺ እንደምናደርገው ምንድነው እንዴ ምንድነው አትናገሩም እንዴ ቆይ ሌባ ገብቶ ነው ምንድነው አባቴን ገደልኩት ሳሪ ምን ማድረግሽ ነው ቆይ ዝም ምን በባል ተባባልን ሳሪ ምን ማለት ነው እንዴት እንዴ አባትሽ አይደል እንዴ አየሽ አይደለ ገና ከሆነ ይሁን ነፍሰ ገዳይ ያለኝ እኮ ነው በቃ እኔ መሞት ነው የሚገባኝ እንደው ምን እንዴ ሳሪ ሄሎ ናቲ የት ነህ ስማ በእናትህ ያቺ ሳሮን የምትባል ልጅ ጌታቸውን መተው ወድቆላል መኝታ ቤት ውስጥ ይሙት ይኖራል አቅም እኔ
ናቲ ምን ሆነሃል? ትቀልዳለህ እንዴ? ሞትም እኮ ሊሆን ይችላል። እሺ በቃ ለማንኛውም ቶሎ ነው። ያምሻል እንዴ? ሀና ተይኝ በቃ እኔ መኖር አልፈልግም። ለማን ብለሽ እንዴ? ገና መጣራት እኮ አለበት። ይኸውልሽ ባይሞት ኖር እኮ ይነግሩን ነበር አይደል እንዴ? ቢሞትም አትታሰሪም፣ ህይወትሽም አይበላሽም። በሱም ከዚህ እስካሁን ስትሰቃዩ ነው አይበቃም እንዴ? ቆይ ለምን ማሚ ጋር እንደውልም? የሆነ መላኩ አታጣም። አሁን እንደውል ለምንድን ነው ማሰሚው? ቆይ በዛ ተረጋግተን ነው ማሰብ ያለብን። አትቸኩይ ሳሮ። ስልኩን ስጪኝ፣ እናቴ ጋር ደውላለሁ። አልሰጥሽም ሀና በቃሽ። አይገባሽም እንዴ? እኮ የራስሽ ችግር ነው። ሰሩ ይባክሽ ሰጥሽ ማክሻል እንዴ? ዳጊ ንገረና ሞተ? መሞት አልሞተም ግን ይኸውላችሁ ራሱን ስትወድቋል። ሐኪም ቤት መውሰድ አለብን። ከጉድ ነው ወጣኝ። ተመስገን አምላኬ። ይኸውልሽ እሱ ስትመለሽ ይደርሳል። መሄድ አለብን። ስሚ ሊያ ተረጋግተን ብናወራ አይሻልም? እንዴ እገልሻለሁ እያልከኝ እንዴት ነው ካንተ ጋር ተረጋግቼ የማወራው? ሊያ ይበልጥ እንድናደድ እያደረግሽኝ ነው። አታበሳጭኝ። ይኸውልሽ በእልህ ከሆነ የትም አትሄጂም፣ አታመልጭኝ። ቆይ እኔ እንዴት እስካሁን አላወቅሁም? እህትህ እኮ ነግራኝ ነበረ። እኔ ነኝ እንጂ አልሰማ ብዬ። እሷን ተያት እባክሽ። ይኸውልሽ አሁን ተረጋጊና ቁጭ ብለን እናውራ። እምቢ፣ እዚሁ አውራኝ። እኔ የትም መሄድ አልፈልግም። ስሚ ሊ ከእኔና አንቺ ከግንኙነታችን በላይ ስራ አብረን የምንሰራ ሰዎች ነን። ስለዚህ ግንኙነታችንንም ስራውንም ስታበላሽ ዝም ብዬ አላይሽም። ቆይ ምን አደረኩ? መታህ ጮህብኝ። እሱ ሳይገባኝ አንገቴን አነከኝ። ከዛም ደግሞ እንደ ሴጣን ትጮህብኛለህ። ቆይ አንተ ሴጣን አለብህ እንዴ? ሴጣን እኮ የሌለበት ሰው የለም። እኔ የምልሽ ቆይ የኔ እንደዚህ መሆን ለአንቺ ምንሽም ነው ማለት ነው? እንዴት ነው ምንም የማይመስለኝ? ግን ካልነገርከኝ ማወቅ አልችልም። ኦኬ ማወቅ ነው የምትፈልጊው? ትሰሚኛለሽ? ያ እንደ ቡችላሽ ከኋላ የሚከተልሽ ዳግም ነው እንደዚህ ያደረገኝ። ዳጊ ቲ እኔ ፊት አታቆላጩ። እንሰራ። እሺ ተረጋጋ። እንዴት ብዬ ነው የምረጋጋው? እኔን ገሎ እኮ አንቺን ያገሉ እንደሚያደርግ እኮ ዝቶብኛል። የፈለገውን ቢል እኔ ካንተ ጋር ነኝ። ይሄን ደግሞ ጠንቅቀህ ታውቃለህ። ማረጋገጫ እፈልጋለሁ። እሺ የምን ማረጋገጫ? አላቅም፣ ግን አንቺ ለኔ ያለሽን ቦታ የሚያረጋግጥልኝ የሆነ ነገር እፈልጋለሁ። እንደዚህ እየሰጎ መኖር አልፈልግም። ወይ ከሰነዶቹ ማረጋገጫ ከኖረ ቢሮ ሄጄ ሰርተፍኬት ይዤልህ ልምጣ? አሹፊ አንቺ ምን አለብሽ? እና እንደዛ ማድረግ እኔን ያንተ የሚያደርግኝ ይመስልሃል እንዴ? አላቅም፣ ግን ሊያ ከዚህ በኋላ ሁለተኛ በቆምኩበት ትተሽኝ መሄድ አይደለም። ይኸውልሽ ሐሳቡን እንኳን እንዳታስቢ። አንተም አይደለም እኔን መምታት ጫፌን ለመንካት እንኳን እንዳታስበው። እሺ ስሚ ሊ፣ የሚያናድደኝ ነገር እያደረግሽ ምንም እንዳልመሰለው ሰው ዝም ብዬ ማስመሰል አልችልም። እሺ እንደዚህ የምትሆነው ስለምትወደኝ ነው? አዎ እንዴ ስሚኛለሽ፣ እኛ ወንዶች እኮ በምንወደው ነገር ከመጡብን ነርቨስ ነው የሚያደርገን። ወደኸኝ ከሆነ እሺ፣ ካሁን በኋላ ግን እንደዚህ አይነት ነገር አልፈልግም። አረ ሊያ በእናትሽ አሁን ህመሙ ሊገለኝ ነው። ለምን ደግሞ አትንከባከብኝ? ደግሞ እዛ ላይ በቃ እሺ እንሂድ። እሺ ራሴ ልፈነዳ። በዚህ ጋር እንሄድ አይሻል? እንዴ ቆይ ሮብ፣ አንተ ከመቼ ጀምሮ ነው ቤት የምታጸደው? ይሄ ደግሞ አዲስ ሲስተም አምጥታችኋል። እነዚህ ቤት አዘራርታችሁ ነው ነገር ብር ልትጠይቁ፣ ብር ልትቀበይ። ምን በየመንገዱ ከምታገኛቸው ሴቶች አሁን ብር ተርፎ ነው ለኔ የምከፍለው? እንዴ ምን ታካብዳል? ትሰማኛለህ? እንዳንተ እንዲህ ከመሽለጥለጥ እንዲህ ሶፋ ከማነጠፍ ምናምን ይሻላል። ደነዝ ስራ ክቡር ነሽ። ደግሞ እንደዚህ ተግማምቶ ትንሽ አይደበረም እንዴ? እንዲህ ሶፋ አስተካክለሽ ምናምን ነገር እንደዚህ ያልሽማ ይሄ ቀለም ብትቀቢ ምናምን ጂፕሰም ብትሰሪ ምናምንማ እንዲህ ፊት ነው ቁጭ ነው የምትለው እዚህ ጋር ወጥተህ። እስቲ እግርህን ወደዚህ አድርገው። አቤት ተብቃ ግን ስንቱን ጉር ነው የሸፈነችው። ለካ ጸባይኛ ናችሁ ይበል። ይልቅ ስማ አቶ ጌታቸው ታሟል። እሰይ እሰይ እሰይ። ይኸው አያደ ለሁሉም ጊዜ ያለው የሚለው ቃል እሱ ላይ ደረሰበት። ምን ነው ይሄን ያላስመረው ነበር እንዴ? ማስመረር ብቻ። እኔማ በቃ እንዲወስዳቸው ነበር ፍላጎቴ። ያው ይሄም መሄጃቸው ይሆናል። ምንድነው የምዘለብደው? የምሬን እኮ ነው። ይሁን አቲም በነጻነት ንብረቱን ይዞ ይሄዳል፣ እኛም በነጻነት እንኖራለን። ገባ ወጣ መሸ ምናምን የሚል የለም። ወይ
በእውነት ጸዴ ምኞት እንደው እግዚአብሔር እንደው ይስማህ ጸሎትን። ግን ያው አይሳካም። ያው መጥፎ ሰው ቶሎ አይሞትም። እኔ የምለው ግን ቆይ ምናቸውን ነው ያመማቸው? ባኪያች ሹል ሳሮን የምትባል ልጅ ነቻ። በእናትህ የገዛባቷን የሰው ልጅ የገዛባቷን እኮ ነው ገፍትራ ራሱን የሳተው። ሳሪሻ ምን ይሄ ነው? ቆይ የህንድ ፊልም ምናምን መሾፍ ጀመረች እንዴ? አንተ ቀልድ። አባቴን ገደልኩኝ ብላ እኮ ራሷን ልታጠፋ ነበር እንዴ? ለምድር ብትጨነቀው እንደውም እኮ ከዚህ ምድር ላይ አንድ ክፉ ሰው ቀነስኩ ብላ ነበር ልትደሰት የሚገባው። ሩባ ምንም ቢሆን እኮ አባቷ ነው አይደል እንዴ? ይሁና እንዴ። እኔ የምለው ግን ሰሞኑን የሆነ መልካም ነገር መስራት ምናምን አብዝታለች። ምን ሆና ነው? አምላካችሁ አንድ ይሆናል እና እንዴት ነው? ቆይ ግን ሲታይ የሚሞት ይመስላል። ቆይ ይሄን ያህል ከጓጓህ ለምን ሄደህ ፍት አታረጉ? እኔ አንተ መሰልኩ እንዴ? እኔ የሰው የምገለው ፈጣሪ ብቻ መለመን ነው እሱ እንዲወስዶሽ። ከፈጣሪ ጋር ልታጣላኝ ነው እንዴ አንተ? ለማንኛውም ይኸውልህ ሰውየውን ሂድና ጠይቀው። እንደዚሁም ጠምደዋል። አንዴ ቀይ ፈጅብማ አንዴ ምን ችግር አለው? አራት አካብድ እባክህ። የምሬን ነው የምልህ ሩባ። በቃ ገባና እግዚአብሔር ይማሮት ብለው ውጣ። እግዚአብሔር ጨርሶ ይድፋ ብዬ ነው የምጠይቀው። ይኸውልህ እንደውም ይሄ መሄጃ መንገዱ ራሱ ሳይሆን አይቀርም። እንደውም እንደዛው ስላደረጋችሁ ፈጣሪን እጅ አመሰግናለሁ። እንደውም መጣሁ እኔ ጠርቼ ነው እንደሚደፉ ግን አከራያችን ናቸው አይደል እንዴ? ሳርዬ ልልቷ ውበት ከደም ግባት ጋር እንዲህ እጅብ አድርጎ የሰጠሽ ልጅ እንዴት ነሽ? በእናትሽ ምንድን ነው? ምን ፈልገህ ነው? አባትሽ ላይ ያደረግሽውን ጀብድ እኮ ሰምቼ በቃ እንደ ዛሬ ኩርትርት ያደረግሽኝ። እውነት በቃ ዛሬ ገና ተመቸሽ ማለት አልገባኝም። አንቺ ደግሞ ምንድን ነው የማይገባሽ? አባትሽ ላይ የፈጸምሽውን ጀብድ እኮ ሰምቼ በቃ ኩርት እንደ ዛሬ በቃ አኩረተሽኝ ራሱ አታውቂም። እውነት ይገባሻል። በስመ አብ ወወልድ ወመንፈስ ቅዱስ። ዞር በይ በእናትህ ከዚህ። ምንድን ነው የሁሉ ነገር? አንቺ እኔ ሰይጣን ነኝ እንዴ ስትኝ? ቅዳሴ እኮ ነው የቀረሽ አንቺ። ስማኝ፣ እኔ ለራሴ ጸጸቱ ሊገለኝ ነው። አንተ ጭራሽ በርቺ ነው ትላለህ እንዴ? አባትሽ ምን ያክል ሰይጣንን ያስናቀ ሰው እንደሆነ ብታውቂ ኖሮ ትንሽ እንኳን እችን የምታክል እንኳን ቅንጣትን የምታክል እንኳን ጸጸት አይሰማሽም ነበር። አልገባኝም። አንተ ስለ አባቴ እንዴት ልታውቅ ቻልክ? ከእሱ ጋር እንደምሰራ ረስተሽ ነው የምጠይቂኝ? ምንድን ነው የምታውቀው? ንገረኝ። ደግሞ ማን ላይ ነው ግፍ ያለበት? እሱ ከኔ ይልቅ ከእናትሽ ብትሰሚ ይሻልሻል። ማሚ ታውቃለች ማለት ነው? ለአንቺም የሚሻለው ከእኛ ከምትሰሚ ከእሳቸው ብትሰሚ ይሻልሻል። ከኛ ናቲ የሚያውቃል ማለት ነው? አይልሽ በሁለታችሁ ማለት እኔ መግባት አልፈልግምሽ። ግን ይኸውልሽ ካሲ ብዙ ነገር የምነግርሽ ነገር አለሽ። እኔና ሀና ብቻ ነው የቀረ ነው ማለት ነው? ሳሪዬ ጋሼ ልጆቹ የሉም። ምን ላድርግሉት? ልጆቼ አይ ልጆቹ እንኳን አልሄዱም ብለው ነው እስካሁን። ግድ የለም ሳሪዬ በእኔ አትጨክንም። ቆይ ትብቃ የለችም እንዴ? ለጥራትና የሆነ ነገር ትስራሉት። ሀና አላችሁ እንዴ? እኔ እኮ ሄዳችሁ መስሎኝ ነበር። አዎ እንዴት ነው? የልጅ ነገር ያው ስጋ ላይ እኮ መጨከን ከባድ ነው። ያልጠየቅከው ነገር አትቀባጥር እሺ። ሀኒ ሳሪስ እንኳን ደስ አለ እሺ። አባቴን ገደልኩት ብላ ራሷን ልታጠፋ ነበር። ይሄን አይደል የምትፈልገው አንተ? በየሄድንበት አንገታችን እንድፋ? ይቅርታ አድርጉልኝ ልጆቼ። እኔ እኮ እዚህ ምድር ላይ ትልቁ በረከቴ እናንተ ናችሁ። ተው እንጂ ትብቃና ሊያስ። ሀና ኧረ ተይ እንደዛ አይባልም። ምን ሆነሻል? ምን አገባ አንተ? ምን አይነት ኑሮ እየኖርን እንደሆነ ታውቃለህ? የሱ ልጅ በመሆናችንስ ምን ያክል ተጎዳን ይገባሃል? አይገባኝም። ግን ብሎ ነገር የለም። በዚህ ምድር ውስጥ ሁላችንም የዘራ ነው የምናጭደው። እኔም አንተም እሱ። ሀኒ ልጄ እባክሽ ተመለሽ፣ ግድ የለሽም። ጋሼ በቃ ይረጋጉ። እሷ ስለተበሳጨች ነው። ሰማ ይኸው ልጆቼን አምጣልኝ። በፍጹም እናታቸው ጋር መሄድ የለባቸውም። ጋሼ እነሱ እኮ ትልልቅ ሰዎች ናቸው። አስሬ አላመጣቸውም አይደል እንዴ? የናቲ ጋር ቢሆን ደውልና ነገር አድርጉ። አሁን ምን ማድረግ እንችላለን ጋሼ? ሁሉም ነገር እኮ ረፍዷል። ያልኩን አርግ እንግዲህ። በቃ አሁን ውጣልኝ። እኔ ምን አገባኝ? ምን ያገባሃል ድረስ ምናልባት ብትመጪ እንዳይጠፋሽ ቤቴ አሁንም እዛው ነኝ ፍቅር እመቤቴ ጊዜ መስሏል ብለሽ ሀሳብሽ እንዳይጠም እንኳን ጸባይ ልቤ ማይተለወጠ እሺ አሁን ሳሪ ምንላት ነው? አዎ ነገሩማ ከባድ ነው። ምንም አማራጭ የለሽም። በቃ ዝም ብለሽ መሸምጠጥ ነው፣ መከር ነው ያለብሽ።
አይኗን የማይበት አቅም ራሱ ያለኝ አይመስለኝም። አማራጭ የለም። አይኔን ግንባር ያደርገው ብለሽ መሸምጠጥ መካሪ ነው ያለብሽ። ጋሽ ጌታቸው እንዴት ነው እናቱ? እኔ እኮ አሁን እኮ ነው የሰማሁት። ለምን ነገሩ? አልሞት አልኳቸው። እርሱም እንዲህ በቀላሉ አይሞትም፣ ሰው ይደፋሉ እንጂ። እንደው እግዚአብሔር እንደው በሰላም እንኳን አሳለፈሉት። የሚያሳልፍ ያሳልፍ። ይሄ ታክሲ ላይ ሰልፍ ለምደ ይሄኔ በውስጥ እየረገምከኝ ነው እንዴ? በምን አወቁ ማለቴ? አረ የሰይጣን ጆሮ ይደፈን። እኛ ደግሞ ልጆቹ ታደለን እንዴ? ደግሞ እንደዚህ አይነት ነገር እኛ እንዴት እንላለን ጋሽ? አይ ጊዜ እኔን እዚህ አስተኝቶ አንተን አቁሞ ማላገጫ ያርገኝ ጊዜ እኮ ነው። ውይ ጋሽ ጊዜ እኮ ከተበላሸ ስንት ጊዜው እንዴ? ስንቱን ባለገ መሰለ ከፍ ያደረገው እርሱ አሉ እንደዚህ ተኝቶ ምንም ነገር የማያውቁ። ኦይ አሁን ውጣልኝ። ምኑን አወቁት? እኛ ነን እንጂ። እና አንተም ባለ ጊዜ ነኝ ብለህ እዚህ ተኝቼ ልዘርፈኝ ነው ቁም ሳጥኑን የምታየው? አይደለም እኮ ጋሽ የእቃው ጥንካሬ እንዴት ነው? ጠንካራ ነው ወይ ምናምን የሚለውን ነገር እኮ ያጣራው እኮ። ጠንካራ ቢሆን ጠንካራ ምን ልታደርገው ነው? በቁሜ ልትወርሰኝ ፈልግሃል? ጋሽ እርሱ ካዱማ ይመቸኛል። እችንም አልጋ እንደሆነ ጠንካራ ነገር ትመስላለች። ኧረ ጎሽ አንድ ተኛሁበት አንድ ላይ ይሄንን ይዘህ ሄዳ ብተኛ ለጭራሽ በቁሜ ዕቃ ክፍፍል ጀመርክ? ኧረ እኔ አላልኩም እንዴ። እርሱ አይደሉ እንዴ አልጋውም ቁም ሳጥኑም ይገባሃል ያሉት? ምንድን ነው የምትጠይቀኝ? ኧረ እኔ ገና መች ጠየቅኩትና ነው። ትብቃ አመለ ውይ! ኧረ ነው አስወጡልኝ። አንድ ለአንድ ለእኔ ሮባ ሀገር ሙሉ ሰው ይጠራሉ። እኔ እንደዚህ ቢሉኝ እራሱ አልወጣም እንዴ። አንተ ሀገር አይደለም አህጉር ቢመጣ የምትወጣ አይነት አይደለህም። አይን አውጣ ውጣልኝ አልኩህ። አሁን እሺ ይወጣል። ግን ጋሽ እቺ የእቃዋንና እቺ ቁም ሳጥኗን ያልጓን ነገር ማለት አስዋባት። ኧረ ውይ! እንዴ ምን አይነቱን አይን አውጣ! ይሄ ቀንድ አውጣ። ምን አደርጓለሁ? መቼስ ገድዬው አይደለም። ቆይ እቤት ማንም የለም? አረ ማንም ያለ አይመስለኝም። አመለና ሀናም ሳይወጡ አይቀሩ። ትብቃም እኮ እስካሁን ድረስ አልመጣችም። እና የሚፈልገው ነገር ካለ ሄደን ጠይቀዋ። አረ ራስህ ገብተህ ከፈለክ ጠይቀው። እኔ ነው አይነን ማየት አልፈልግም ነው ብሎ ያባረረኝሽ። ይበል ሮባ፣ አንተም እኮ አፍ አያርፍም። ይበል በቃ አንተም አፍ አያርፍም። እሱን ተውና አሁን ቆይ ትብቃ ምንድን ነው የነገረችኝ? ቆይ ትብቃ ቤት አለችን? እዚህም የለችም። ስማ ቆይ ቆንጅትን ቤት ድረስ አምጥቷት ነበር ያለችው እውነት ነው? አቤት ወሬ። ቆይ ይሄንም ወሬ ብላ አወራችልን? አትቀልድ። ቆይ ዳግም የምሯን ነው? ምንድን ነው የምትለኝ? በቀጥታ አውራ እንጂ። እሺ ቆይ ቀጥታ ነው የፈለከው? ቆይ አንተ አውጥታታል ወይስ አላወጣትም? አንተ ድምፅን ቀንስ እንዳይሰማ ያማል እንዴ? ምን ላይ ነው የማውጣት? ይኸውልህ ትብቃ በአይኔ በብረቷ ይቻሉ ብለኛለች። እንዴ ቆይ ትብቃ መች ነበረች? እኛ ከጨረስን በኋላ አይደል እንዲመጣችሁ? ስንጨርስ እንዴ አንተ ቆይ የምር ጉዳዩን ፈጸምከው እንዴ? ሮባ በቃ በስተት ነው። መቼም ያው ሴጣንኛን ለማሳሳት እንዴት ቀን ከሌሊት ደፋ ቀና እንደሚል ታውቃለህ አይደል? እሱ ሳይሆን አንተ ነሽ ሴጣን ላይ ደፋ ቀና ያልከው። ቆይ እኔ የምለው አንተ ቆይ ለምንድን ነው ቆይ ከማይሆኑ ሴቶች ጋር የምትገጥመው? እስኪ ዝም በል በእናትህ። አሁን እኔ እንዴት አድርጌ ነው መፋታት የሚለው ነገር ነው ግራ የገባኝ። ጭራሽ እንዴት ነው መፋታት ምናምን ትላለህ እንዴ? ይኸውልህ ሮባ ምን አለ በለኝ ማለት ነው የዛሬ 9 ወር ቁርጥ አንተን የመሰለ ፈላ ይዛብህ ነው የምመጣው። ፈላ? የምን ፈላ ነው? የምን ይኖራል የሰው ነው። አንተ ቆይ ጤነኛ አይደለም እንዴ? ወይስ እንዴት ነው ልጅ እንዴት እንደሚፈጠር ምናምን ነገር አታውቅም? ይኸውልህ እኔ አባት እኔ ልጅ ውለጅልኝ አላልኳትም። ድንገት ደግሞ ከች ካለም ያው ይደመሰሳል። ኧረ እባክህ ትንሽ እንኳን እፈር። እንዲህ አንተ ጤነኛ አይደለም እንዴ? ቆይ አንተ ትብቃ ብታረግዝህ በምንድን ነው የምታረገው? እንዴት ነው የምታረግዘው እንዴ? አንተ ጤነኛ አይደለም እንዴ? እሷ ዶሮ ናት እንዴ በነፋስ የምታረግዘው? ቆይ አንተ ትብቃ ብታረግዝህ በምንድን ነው የምታረገው? ሲጀመር እኔ እሷን የምፈልጋት ለእንደዚህ አይነት ነገር አይደለም። እሺ እባክህ ድንገት ብትሳሳቱ ነው ያልኩህ። ምንድን ነው ይኸውልህ እኔ እሷን ማለት ነው ለተልካሻ ምክንያት አይደለም። እሺ እኔ የምፈልጋት ሮማ አትስቀልብ። ሶሊ በጣም ወድሃለሁ። እሺ አሁን አንተ በህይወቴ ባትኖር ምን ይውጣኝ ነበር? ምን አደረግኩልሽ ነው እንደዚህ የምታመሰግኝ? ደግሞ አንቺ ከዚህ በላይ እኮ ይገባሻል። የፍቅር አይቅ እኮ ነሽ። በጣም እድለኛ ነኝ። አረ ይሄ ነገር እየሞቀኝ ነው። እንክብካቤ በጣም እየበዛብኝ ነው። የሆነ ጥያቄ ልጠይቅህ? ዊሊ እንዴ የጭንቅላት ህመም እንዴት ወደ ትከሻ ወረደ ምናምን ልትይኝ ከሆነ በእናትሽ ይቅርብኝ። ኧረ እሱን አይደለም
ምንድን አንተ ደግሞ ነገር አትረሳም እንዴ? እንዴ እንዴት ነው የምረሳው? እሺ ምንድን ነው? ሶሊ እስኪ ስላንተ ንገረኝ። ይሄን ያህል ጊዜ አብረን ስንሆን ስለኔ ምንም አታውቂም? አዎ ለምሳሌ ስለ ራስህ፣ ስለ ማንነትህ፣ ስለ ቤተሰብህ ምንም አላውቅም። እሺ ቆይ አንቺ ማን ብለሽ ነው ያወቅሽ? እንዴ ምን አይነት ጥያቄ ነው? ሰለሞን ብዬ ነው ያወቅኩህ። ሌላ ማን ብዬ አውቃለሁ? እንደሱ ሳይሆን በምን ጉዳይ የበለጠ ታውቂኛለሽ? እኔማ በመልካምነትህ ነው አማቅ። በቃ ይሄንን ነገር ያቸው። ቆይ አታሹፍ። አሁን አንተ ስለ ቤተሰብ ሁሉን ነገር ታውቅ አይደለ? ለዛ እኮ ነው የምጠይቅህ። አንተ ለምን ነው የምትደብቀኝ? እየደበኩሽ እኮ አይደለም ሊ፣ ግን በቃ ግን ምን ንገረኝ ሊ፣ በእናትሽ ሌላ ጊዜ እነግርሻለሁ። በቃ አልፈልግም። ተው ደግሞ አውቃለሁ። እሺ እውነቱን ምኑን ነው የምታውቂው እንዴ? አንቺና እንዴ ማናገረው ምን የምን እውነት ነው የምታውቂው? ደግመህ እንደዚህ አትያዘኛል አልኩህ። እሺ ይቅርታ፣ ስሜት ሆኜ ነው። ንገሪኝ። እሺ በቃ ከጌታቸው ጋር እንደምትሰራ ምን እንደምሰራ እሱ አይደል እንዴ የምፈልገው? ቆይ ከጌታቸው ጋር ምንድን ነው የምትሰራው? ስሚ ያቺ አይጥ መጣች። በቃ ሂጂ ሂጂ። በቃ ማለት አልገባኝም። መረጃ ካለ እኮ ለወጣጣት ብዬ ነው። በቃ ሂጂ ወደዛ አይባልም። እሺ ሪስፔክት ይኖርህ። ሊ ግብረ ገቡን በኋላ እንማማር። አሁን በቃ ሂጂ። ስማኝ፣ ሌላ ነገር አስባለሁ ብለህ ከሆነ በህይወት ፍረድ። እሺ ብሽቅ ሳሪ እንደዚሁ እንኳን ሆኛ አላሳዝንሽም? አታሳዝነኝም። አባቴ በመሆን ራሱ በጣም ነው ማፍረው። እሺ አውቃለሁ፣ አሳፍሬያችኋለሁ። ግን አንቺ እንደተረዳሽው አይደለም እኮ ሳሪ። እባክህ ልታስረዳኝ አትሞክር። በቃ በቁሜ እኮ ነው የገደልከኝ። ሳሪ እስቲ ቁጭ በይና እናውራበት። ግድ የለሽም። ስለምንድን ነው የምናወራው? እዚህ ቆሜ እስቲ ይቅርታ አድርጌልህ እንዳይመስል። እሺ ማሚ እስክትመጣ እየጠበኳት ነው። አይሆንም። እኔ በህይወት እያለሁማ እሷ ጋር አትሄዱም። እሷ ጋር ሄዳችሁ ከማይ ሞቴን እመርጣለሁ ሳሪዬ። አሁን ገና ጥሩ ምርጫ መረጥክ። ተይ ሳሪ፣ ለሚያልፍ ቀን የማያልፍ ቃል አትናገሪኝ። እኔ እዚህ ካንተ ጋር ከመሆን በወጣ ይሻለኛል። እሺ ማሚ እስክትመጣ። ሳሪ ይኸው ወይኔ ጌታቸው። ውይ ቆይ መልሼ እደውልልሻለሁ። ምንድን ነው? ምን ሆነሽ ነው? በሰላም ነው? ተናደሻል? ምን አባ ገባ? አንቺ ግን ቁርጥ ያባትሽ ልጅ ነሽ። ማለት ምን ማለት ነው? ያው ስትናደጂ ግርማ ሞገስ አለሽ ለማለት ያህል ነው። ወይኔ በጣም ልቤ ነካው። ዞር በላውና አትቸጀልብኝ እባክህ። ተረጋጊ እንጂ። ይኸውልሽ እንደዚህ ሙር ማለት ለማንም አልጠቀምም። እኔ የምልሽ አቶ ጌታቸው ደህና ናቸው እንዴ? አላውቅም። እንዴት? የአባትሽን ሁኔታ እንዴት ነው የማታውቂው? ነው ወይስ ከቤት ወጥተሻል? ቆይ በሳሮን ፋንታ እኔን እያዛከኝ ነው? ሳሮንን ተያት እባክሽ። ለዛ ለማሰሮ ብላ እኔን የመሰለ ልጅ አልተወችኝ መሰለሽ? የመድኃኔዓለም ቸርነት ግን ምን የመሰለች ሸበላ የሆነች ልጅ እጄ ላይ ጣለልኝ። እንኳን ደስ አለ። ልጅ ወለድክ? ያንቺ አልጫነት ደግሞ በዛ። ሄዲያ አልጫ ማለት በጣም ቀይ ነሽ ለማለት ፈልገህ? አቤት አንቺ እንደው ጭንቅላትሽ ምጡቅ አይደል እንዴ? በምን አወቅሽ? ስሚ አሁን አባትሽን ፈልጊያቸው ነበረ እና እኔ ምን አገባኝ? ፈልገዋ። ምንድነው ቅንጥስጥስ የምትይው እንዴ? ስልክ አላነሳ ስላሉኝ እንጂ ቤት መሄድ አቅቶ የመሰለሽ እንዴ? ሂድ፣ ቤት ተጋድሞ ታገኘዋለህ። ምን ነው ቤት ሰዓት ሰላም አይደሉም እንዴ? ሀይ በደስታ ነው። መቼስ ሰው በቀን የሚተኛው ታማ አይደል? በላውን ዞር በልኝ። ሀኒታ እንዴት ነሽ? ምን ነው ዛሬ? ማለት ምን ነው ማለት ከመጀመሩ ነው ሰላም የምትለኝ? ያው ከእህትሽ ጋር ጥሩ የልምድ ልውውጥና አሪፍ ጸባይ ታመጫለሽ በሚል ተስፋ እኮ ታጅቤ ነው። እንዴት ነው በእናትሽ? አማርኛ ሁሉ እንደ ባህሪ ጠማማ ነው እባክህ። እሺ ይሁንልሽ። አሁን ከየት እየመጣሽ ነው? ምን አስጨነቀ? እንደ ከብት ልታግደኝ ነው እንዴ? እንዴ ምን ነው? ቆይ ከበረት ነው እንዴ የመጣሽው? ወሬ ሁሉ በረት እበት ኩበት ነው። ከዚህ አታልፍም በቃ። ኧረ አምላኬ፣ ኧረ እባክህ ተው ተው። እኔ ይኸውልህ ከጸብ ከራቁ ቆይቻለሁ። እኔ በቃ ጸብ ትቻለሁ። ኧረ ትዕግስቱ ስጠኝ። ብለህ ደግሞ መንገድ ላይ መጸለይ ጀመርክ? ምን ላድርግ? ክፉ ሀሳብና ንግግር እኮ ካለሱ በቃ ማለፍ ራሱ ከባድ እኮ ምትለው ባይገባኝም ይሁንልህ። እኔ የምልህ አንቺ የምትይው ቆይ እናንተ ከአባቢ ጋር ምንድን ነው የምትሰሩት? ይሄ ለልጅ የሚሆን ወሬ አይደለምሽ። እኔ ምን አውቀው የቤት ስራ ምናምን የለሽ? ግቢና በቃ ሂጂ እንደው ማጥኝ። ነይ ግቢ።
እየቀለድኩ አይደለም። ወንጀል ነበር። ትሰሚኛለሽ ማለት ነው። ይሄን ቃል አይደለም ለሰው ለራስሽ ራሱ ድጋሜ እንዳትነግሪው እሺ? ስማ ሳሮን ሁሉንም ነገር ነግረኛለች። እሺ ልትዋሸኝ እንዳትሞክር። ሲጀመር ሳሮን ስለኛ ስራ ምን ታቀና ነው? አንቺ ቆይ ያምሻል እንዴ? አያመኝም። አንተም ናቲም ዳግምም የሆነ ነገር እያደረጋችሁ እንደነበር ውስጤ ይነግረኛል። እንግዲያውስ ለውስጥሽ ምንም ነገር የለም ብለሽ ተረጋጋ በይው እሺ? እኔ ውስጤን አምነዋለሁ። ያለ ምንም ምክንያት እንደዚህ ሊሰማኝ አይችልም። ምንድነው አንቺ በትርፍ ጊዜሽ ጠንቋይ ነሽ እንዴ? ምንድነው ደመ ነፍሴ ውስጤ ምናምን የምትይው? በሆንማ እያንዳንዳችሁን ዋጋችሁን ሰጣችሁ ነበር። ተሰሚያለሽ? እኔ ይኸውልሽ ለአቅሜ ሆን ካልደረሱ ሴቶች ጋር ምናምን አልቃለድም። እሺ አሁን ቀጥ ብለሽ ግቢ። ለዛ ነው አትብቃ ስር ማጠፋው። ደግሞ ስማ ሲነሳ ነዘረ። ተሰሚያለሽ? ይሄ ላንቺ ይበቃልሽ። ሮባ ጆሮዬን ልቀቀኝ። እንዴ አትነጥመጪ። ልቀቃት እንጂ እቺ እንደ ፍሪጅ ልገላት ነው እንዴ? ቆይ አሳያለሁ። እሺ ሃኒ ይኸውልሽ ምን መሰለሽ ሮባ እኮ ትንሽ አሟል እና እኔን ሳይሆን እንደሚነሳበት ስትፈልጊ ገብተሽ ለዛ አባትሽ ተናገሪሽ። እዚህ የሆነች ህፃን ነገር ይኸውልሽ እኔና አባትሽ እንደሆነ ማለት ነው ፍልስጤምና እስራኤል ሆነና ይስ ግቢ። አሁን ለሱም አልነግረውም። ለውጥ አያመጣልኝ። እኔ ራሴ ማድረግህን አውቃለሁ። መላጭት ነበር ኩርኩባ አንተ ማለን ጸልጀልች። ስሚ አንቺ ሰይጣን፣ ልጆቼን እንዲሁ እንደዋዛ ከእጄ ላይ ለመውሰድ እንዳታስቢ፣ እንዳትሞክሪው። እንደው ተሳስተው በአጋጣሚ እንኳን ብታገኛቸው ልጆቼን አስቀራለሁ ብለሽ እንዳታስቢ። ይኸው ይሄንን አደርጋለሁ ብለሽ ብትሞክሪ ነገርኩሽ፣ ስጥ አድርጌ አንጠልጥዬ ገድዬሽ እጄን ለፖሊስ እሰጣለሁ። አዎ ከዛ በኋላ ልጆቹን ያለ አባት ታስቀራቸዋለሽ፣ ታያታለሽ። ነግሬሻለሁ። ልጆቼንማ በፍጹም አልሰጥም፣ በፍጹም። አንተ ያማሃል እንዴ? ምንድነው ከዚህ ልጅ ጋር የምትጃጃሉ? ጉድህን ባልሰማ ገበያ ባልወጣ አለች ትብቃ። ማን ነው ህፃን? እቺ ናት ህፃን። ሰማኛለህ? ሁሉም ምሳሌ አነጋገር የትብቃ አይደለም። እሺ እኔ እንግዲህ ትብቃ ስትል ይሰሙት። ሰው ስንት ነገር ሰርቶ ይመጣል። አንተ በዚህ ድሜ ምሳሌ አነጋገር ነው ነገር ትለቀቅማለህ። እና ቆይ እንዳንተ አስረግሼ ልምጣ? እሱን ተወና ወደ ሀና እንመለስ። ትሰማለህ? ከአባቴ ጋር የምትሰሩትን ወንጀል አቀሎ ምናምን ብላ አላለችኝም? እናች አሁን ልጅ ናት። እቺ ኩርኩባ ነገር ናት እንጂ። ቆይ እሷ ደግሞ የታውቃ ነው? አክስቴ ነግራኛለች ነው ያለችኝ። ኦኬ ስለዚህ አመለ ሁሉን ነገር ታውቃለች ማለት ነው። ድብና አድርጋ ነው እንዴ? እኛን ለማወዛገብ መሰለኝ እንደዚህ ባልሰማ ሙድ ምናምን የምትጮህ። ዋናው ነገር እሱ አይደለም። ይኸውልህ ዋናው ነገር ለምንድን ነው በዚህ ሰዓት ለሀና የነገረቻት የሚለው ነው። እኔ እንጃ እውነቱን እንድታውቅ መሰለኝ። አይመስለኝም። ወይ የሆነ የተፈጠረ ነገር አለ ማለት ነው። ካልሆነ ደግሞ ሀናና አመለ ከመጀመሪያ ሚስጥረኞች ናቸው ማለት ነው። እንደዛ ቢሆን ቆይ እኛን እሺ ለምን ትጠይቀናለች? አላውቅም፣ ግን ማጣራት ይኖርብናል። ይኸውልህ ሮባ፣ ይቺ ባቄላ ካደረች አትቆረጠም። የምን ባቄላ ነው? ይኸውልህ እሱን ትብቃ ቀጣይ ክፍል ላይ ታስተምራለች። አሁን በልና አንድ ወሬ ነው የምንሄደው። ገብተን ለጌታችሁ ሁሉንም ነገር እንንገሩ እንጂ ይሻላል። አዎ እባክህ፣ ካልነገርን ነው ሰው እየጨደደና ገባና ነው እንንገረው እባክህ። ደግሞ እኔ ማን ህይወት ልታበላሽ ነው? ሳሪ አንቺ ግን ምን አይነት ክፉ ሰው ነሽ? እንዴት ከአባቴ ጋር እንደዚህ ማድረግ ድፍረት መጣልሽ? ይኸውልሽ ሳሪ ነገሮች አንቺ እንዳልሻቸው አይደለም። ይኸውልሽ ላስረዳሽ። አታስረጅኝ። ቆይ እንዳንቺ ወረጂ ስላልተገኙ ሞኝ መሰልኩሽ እንዴ? እንደዛ እኮ አይደለም። አክስትሽ ውሃ ደፍተውብኝ ከዛ ፎጣ ሊሰጡኝ ገብቼ እኮ ነው። ሳሪ ውሸታም ነሽ። እኔ እኮ ሀና ድሮም ስትነግረኝ አልሰማ ብዬሽ እንጂ ስላንቺ መስማት ከጀመርኩ በጣም ቆይቻለሁ። እባክሽ ሳሪ በማይረባ ነገር ጓደኝነታችን አትበትኝ። ስሚኝ፣ እንኳን ጓደኝነታችን ቤተሰቤን በትኛለሁ። እሺ ሰሚኛለሽ? ላረግሽ ነገር ሁሉ ፈጣሪ ይክፈልሽ። ሄሎ ማሚ፣ ወይ እየመጣሁ ነው። እሺ ሳሪ ይኸውልሽ ሳሪ ጋሺ እንዴት ኖት? በረቱ አንተ ልጅ እዚህ ቤት አትምጣ አላልኩም እንዴ? ሮባ እንትን ጋሺ መረጃ ይዘን መተን እኮ። የምን መረጃ? እቺ ሀና ናት የማይሆን ነገር እየተናገረች እኮ ነው። ከአባቴ ጋር ወንጀል ሰርታችኋል ምናምን እያለች እያወራች እኮ ነው። እና ምን አላችኋት? እኔም አላሳምናት ነበር፣ ግን ልጅቷ በቃ የሆነች ተንከሲት ነገር ናት። ትሰማለህ? ልጆቼን አንዳችሁም እንድትናገሩብኝ አልፈልግም። ይልቅ ይህን የማይረባ ወሬያችሁን ትታችሁ ልጆቼን የትም እንዳይሄዱ እዚህ የሚቆዩበትን መንገድ ፈልጉ። ጋሺ እኛ እኮ እየሞከርን ነው፣ ግን ነገሩ የሚሆን አይነት አይደለም። እየሞከርን ነው
ሙከራችሁ ይጥፋ። እንደው በቃ አንድ ነገር የደስታ ዜና የሰርግ ዜና ይዛችሁ አትመጡም? ለመርዶ ነው ቱሪ ያላችሁ የምትመጡት እዚህ ቤት? ኧረ ጋሼ አይባልም እንዴ! ደግሞ አይናደዱ እንጂ ስኳር፣ ደም ግፊት፣ ጫው ምናምን ብዙ ነገር ይዞታል። አይናደዱ እሺ። ሂድ ኤሌክትሪክ የያዘ ወሬ አልፈልግም። አሁን ውጡልኝ በቃ። በቃ እንግዲህ ጋሼ እግዚአብሔር ጨርሶ ይማሩት። አዲስ ነገር ካለ ግን እንመጣለን። መቼ አመመኝና በሽታዬ እናንተ ናችሁ። ይኸው ተናግሬያለሁ። እዚህ ሳሎን አዲስ ነገር ሳትይዙ ድርሽ እንዳትሉ። ውጡልኝ አሁን። እሺ ጋሼ እርሶ ካሉ ምን እናደርጋለን? በሉሽ በቃ ጋሼ ማን ማለቱ ስኳር ደም ግፊት ይለኛል። እናንተ ናችሁ እዚህ ስኳር ደም ግፊት አሙላ። እኔ ምንድነው ሊያ? ምን አይነት ቀልድ ነው? እየቀለድኩ አይደለም። ምን አለች? ምንድነው ይሄ ሁሉ ቁጣ? በሰላም ነው? የምሬን ነው። ሰው ላትቀልድ ቀንተሽ ነው? ማ እኔ ሊያኔ በዛጅ አህያ ምቀና? አይ እሱ እንኳን ቀሽት ልጅ ነች። ትንሽ አመል የላትም እንጂ ካሁን ጂ ቀሽት ናት። ሂዳ ታዲያ ድሮም እንደዛ ይሮጥ ክላት ለጤና አይደለም። ስሚ፣ አሁን እኔና አንቺ የምንጨቃጨቅበት ሰዓት አይደለም። ሺ ቦታ ሞል ማ አቶ ጌታቸው? አዎ ይሄ በጣም ምርጥ ሰዓት ይመስለኛል። ለምን አትሄጂም? ቆይ ደደብ ነው እንዴ የሚመስልህ? እንዴት ነው እንደዛ ሰዓት ውስጥ እዛው ብዬ የምገባው? ጤና የለህም እንዴ አንተ? ስራ አይደል እንዴ? ምን ሆነሻል እንዴ? ትሰማኛለህ? ስራው ይቀራል እንጂ የዚህን ያህል ሊያ ራሷን አታዋርድ። ቤተሰቦችን በልጅነት ያጣዋቸው አክስቴ ነች ያሳደገች። ቤተሰብ፣ ንብረት፣ ሀብት፣ ክብር ማጣት ምን ያህል እንደሆነ ጠንቅቄ ነው የማውቀው። ምንድነው የምታወራው? ዝም ብለሽ ስሚሊ። ስለኔ ማወቅ ትፈልጊ የለ? እሺ አዎ ንገረኝ። አቶ ጌታቸውን አሁን አይደለም የማውቀው። ከልጅነት ጀምሮ ስሙን እየረገምኩ ነው ያደግኩት። እናትና አባቴን ገሎ ንብረታቸውን በሙሉ ዘርፎ በእህቱ ስም አስቀመጠ። እህቱ ማለት እኚ አመለ ማለት ነው? አዎ አሁን እንደዚህ ተንደላቆ የሚኖርበት ቤት የነሱ ቤት ሳይሆን የነሱ ንብረት ሳይሆን የብዙ ሰው የላብና የደም ውጤት ነው። ወይኔ በስመ አብ ወልድ። አንተ ምንድነው የምትነግረኝ? እስከዛሬ ድረስ እግሩ ስር ተነጥፌ አርገለኝን ሁሉ የማደርግለት የምፈልገው ነገር በእጅ እስከማስገባ ድረስ ነው። ቆይ ምንድነው ከሱ የምትፈልገው? አንተ እንደሆንክ ካወቀ እሺ ሰውየው ቢገልህስ? በዚህኛው ግን እንደ እናትና አባቴ ቀድሜ ያልሞት በቁሙ አንገብግቤ አቃጥዬ እገለዋለሁ። ሶልዬ በእናትህ እባክህ ይቅርብ፣ ይጎዳሃል። ይህን ሁሉ ነገር እኮ የምነግርሽ አይዞ እግዚአብሔር ያውቃል ለአጽናና ምናምን እንድትይኝ አይደለም። ለምትፈልጊው ነገር ምን ያህል ድረስ መስዋዕትነት መክፈል እንዳለብሽ እየነገርኩሽ ላሳውቅሽ ፈልጌ ነው። ሶል አሁን እኮ ሁሉም ይኖራሉ። በዚህ ሰዓት መሄድህ ምንም ትርፍ የለውም። ማን ይኖራል? ሳሮ እንደሆነች እናቷ ጋር ነች። እቺም ደግሞ እንደምታያት ሰፈር ለሰፈር ዝም ብላ መሽከርከር ነው ስራዋ። እሺ አክስት ተብዬዋለች። ለእሷ መላ እናጣም። አሁን ተነሽ እንሂድ። የት ነው የምንሄደው? ዝም ብለሽ እኔን ተከተይኝ። ተከተይኝ ዝም ብለሽ ተነሽ። ቤቶች እንዴ! አቶ ጌታቸው ምንድን ነው? እስኪ ምንድን ነው? ምን ተፈጥሮ ነው እንዴ? ቆይሽ ምን ተፈጥሮ ነው? ይኸውልሽ ሊያየ ሳርዬ ነች እንደዚህ አድርጋ ቁጭ አደረገችኝ። እንዴ እና ዝም አሏት? ምን አደርጋለሁ ብለሽ ነው? መቼም ጣት ገማ ተብሎ ተቆርጦ አይጣል። እሷም እኮ ልብህ የዋህ እንደሆነ አውቃ ነው እንደዚህ የምታደርግ። እሱማ ልክ ነሽ፣ ግን ምን ላድርግ? ልጄ ነች፣ አውጥቼ አልጥላት። ግድ ነው። ግን አንተ አይዞህ እሺ። እንዴ ኧረ ቆይ ውሃ ይዤ ልምጣ። ቆይ እስኪ ቆይ ደጋ አየኔ መድኃኒት አንቺ እኮ ውስጤ ነሽ መድኃኒቴ። አሁን ውስጤ ሰላም እየተሰማኝ ነው።
ለአንተ ከዚህ በላይ ባደርግልስ ግዴታ እኮ ነው። ደግሞ ስደውልልህ እኮ ስልክህ አይነሳም፣ ይጠራል አይነሳም። ምን ሆንክ ብዬ እኮ ነው የመጣው። ስልኬን እዛ መኝታ ቤት ጥየው ይሄኔ ስንት ሰው ደውሏል መሰለሽ? ተይው ይቅር፣ ግድ የለም። መኝታ ቤት? ቆይ እስኪ ይዤ ልምጣ ይሻላል። ላምጣው።